አዶናይንን ከፈለገች ማለት ተናገር አደርጓለሁ አለቀ እናስገድሏለን የተወለደችበት አዶናይን 1 ሚሊዮን ብር ከፍዬ አስገድለዋለሁ ትላለች ወይዘሮ ወርቄ እዚህ ሚዲያ ላይ የምትታወቀው በጥንቁልና ምናምን የምትታወቀው ወይዘሮ ወርቄ ነው ከዛ በኋላ ማለት ነው አስፈላጊ ከሆነ አዲስ አበባ ላይ እያለ እኛ የኦሮሞ ሰዎች ባጫሉ እንዳለቀስን የትግራይ ህዝብም ያለቅሳል አዶናይን እናስገድሏለን ከፍለን ማለት ነው ይሄንን ከፈለገች ማለት ተናገር አደርጓለሁ አለቀ እናስገድሏለን የተወለደችበትን ቦታ ተናገር አንቺ በተለይ ስሟ እኛ ማጫሉን አጣን አይን የሚባለው እነሱም አይን አድርጎት በፖለቲካ ወደፊት ሊያመጡት ነው አይደል የፈለጉት በቲክቶክ በመናምን ብሎ ማለት ነው የሚቀረው አንድ ነገር ነው ፓወሩም ደግሞ ስልጣን ነው ስልጣን አያገኝም ቀድመን እናስወግዷለን ይሄንን እወቁ ዝም ብለን ስንከተላችሁ ዝም ብለን እንትን ስንል ማለት ነው እውነት እንዳይመስላችሁ ተናገር ወለጋ ተባለ እኔ ማለት ነው አዶናይን አስገድሏለሁ 1 ሚሊዮንም 10 ሚሊዮንም ከፍያ አስገድሏለሁ ሎዛ ለፔድ የፈለገችው ትግራይም ህዝብ ማልቀስ አለበት አዶናይ አዲስ አበባ ላይ መገደል አለበት አለቀ እኩል አንዴ ወርቅዬ ይኸውልሽ ሄዳችሁ አንፎሎ አድርጉ ስላችሁ ጭራሽ አንፎሎ ገዝቶ አምጥቶ እናንተ ደግሞ ፎሎ አድርጋችሁ ጭራሽ 100,000 በአንድ ቀን ፎሎ ሲያደርጉ አስባችኋል እልህ ከኔ ጋር እንደተያያዘ የምታዩት በአንድ ጊዜ 100,000 ፎሎ ገዝቶ ፎሎ አስደረገ አይገርማችሁም እግዚአብሔር ምስክሬን እኮ ነው እልሁ ማለት ነው ከኔ ጋር ያለው እልህ ላጊ ከሆነ አዲስ አበባ ላይ እያለ እኛ የኦሮሞ ሰዎች ባጫሉ እንዳለቀስን የትግራይ ህዝብም ያለቅሳል አዶናይን እናስገድሏለን ከፍለን ማለት ነው ይሄንን ከፈለገች ማለት ተናገር አደርጓለሁ ሪፖርት አድርጎ እያልኳችሁ አይደለም አንፎሎ አድርጉ የጃኒ ልጆች የሆናችሁ በሙሉ አዶናይን ነገ ነው ሁሉ እውነታውን የምትሰሙት ነገ ነው አንፎሎ አድርጉት አዶናይን አንፎሎ አድርጉትና አሳዩት ነገር አለ ተጋብቷል 80 ፈርሟል እቺን ሚስቴ ናት ጃኒ ፍቅሬ ናት ምናምን ብሎ አሳይቷል አላሳየም ቺት ካደረገ እንደውም አዶናይ ነው ቺት ያደርገው እዚህ ፍቅረኛ ይዞ አፍቃሪ ይዞ እናቶትን እኚህ ሴትዮ እርሶላውን ስለ ትዳር ይተነትናሉ የራስዎትን ትዳር በትነው ያን የመሰለ አንድ ፍሬ ባሉት ከአገር ቤት ሆኖ ሲለምኖት አይቻሉ እየተናነቀው ይውት እያሉ እሺ እሱ አልተመቾትም ተብሎ የልጆትንም ትዳር በትነው እርሶ እኮ የፍቺ ሚኒስትር ኦፍ ዳይሬክተር የሆኑ ነበር እኮ ቦታው ቢኖር አንዳንድ ጊዜ በትዳር ቆምጠጥ ብለው የኖሩ ሰዎች ይምከሩ እንጂ እኚህ ማስተርፈት ደግሞ ጻል ልጅ ብሎ አፍቅረው የሆነ ቂጦትን አስቀንሰዋል ይባላል እሱን ይንገሩን ባይሆን በክብር ነው ደግሞ ስድቡ አዶናይን 1 ሚሊዮን ብር ከፍዬ አስገድለዋለሁ ትላለች ወይዘሮ ወርቄ እዚህ ሚዲያ ላይ የምትታወቀው በጥንቁልና ምናምን የምትታወቀው ወይዘሮ ወርቄ ለጃኒ እናት ከዚህ በፊት ጠንቋይ ቤት ትመላለስ ነበር ምናምን ብላ የሰደበቻት የጃኒን እናት ማለት ነው ዛሬ ምን አለች አዶናይን እናስገድላለን አንቺ የጠበቅሽው አዶናይ አዝኖ አልቅሶ ምናምን ነገር ተክዞ ምናምን ልታይ ፈልገሽ ነበር ልጁ እንኳን ለራሱ ሊተክዝ እንኳን ስትረስ ውስጥ ሊገባ ሰው ስትረስ ውስጥ እንዳይገባ ሰው እንዳያዝን ሰው ራሱን እንዲያፈቅር ምክር እየሰጠ ስንት ልጆች ለውጧል በኦሮሞዎች ወይ ደግሞ በኦሮሞ ተወላጅ አስገድለዋለሁ አጫሉን እንደተገደለ አስገድለዋለሁ አልሽ ይሄ ፈሳ መሆንሽን ነው እንትን የሚለው የሆነ የባቄላ ፈስታቂ ያለሽ እንደሱ ነሽ አንቺ ዝም ብለሽ ከሁሉም ጥልቅ ካላሽ ህይወትሽን መምራታችሁም አንቺ ጋር ያለው ዲፕሬሽን አዶናይ ልታወጪው እንዳትሞክሪ እንኳን ማስገደል ንቡን እሺ ማለት አትችይም ወይዘሮ ወርቄ ንቡን ነው የምልሽ እኔ ጋር ጓደኛ ነሽ ትሰሚዋለሽ ብዬ ተስፋ አደርጋለሁ ይሄን ቪዲዮ አዶናይን ማስገደላችሁም አንቺ ለነገሩ ምንድነው ያልሽው እኔ እኮ መልቀቅሽን ያወቅኩት እኮ ጭንቅላትሽ መልቀቁን ያወቅኩት ከሽመልስ አብዲሳ ወንድም ነው የወለድኩት ከሱ የተወለደችውን ልጅ ዛሬ ማታ ገድያ ያድራለሁ አልሽ ወጥተሽ ከዛ ሰዎች ወይኔ ልትገላት ነው ልጇ ምናምን ነገር እየተባለ ነበር ያው አንቺ
ልጅሽን እንዳራሹ ሁሉ ሌላውም ልጁን ያራ ይመስልሻል? የአዶናይ እናት በጣም ስማርት ፊደል የቆጠረች በልታም ለፈስ የሚሆን ሳይሆን በልታ ለውቀት የሚሆን ነገር ነው የምትበላው። እሺ ቀድሞ ልጇ ከአባ ገዳ ጋር እጅና ጓንት ሆኖ ቀድሞ ልጇ ከደቡብ ህዝብ ጋር ከኢትዮጵያ ህዝብ ጋር ከኤርትራ ህዝብ ጋር ኦሬዲ እጅና ጓንት ሆኖ ጨርሷል እኮ። ይሄን ከማለትሽ በፊት እኮ ልጁ ከሁሉም ጋር ፍቅር ሆኗል። 1 ሚሊዮን ብር ሰጥተሽ እሱን ልታስገድይ ስትሞክሪ 1 ሚሊዮን ጨምረው አገርሽ ግቢ አገርሽ ገብተሽ ሰርተሽ ቢ ምናምን ነገር ይሉሻል ማለት ነው እነዛ ገዳዮች እንጂ የኢትዮጵያ ህዝብማ የኤርትራ ህዝብማ አዶናይን ይወዱታል። የኦሮሞ ለስለስ ያለ ምክረቃ ደስ ሲል አዶናይ ሲታሰር ማን ያስፈታው መሰለሽ? አባ ገዳ እኮ ነው ያስፈታው። አንቺ የምትጠብቂው በጃኒ ብሎ ማበድ አለበት። ልጁ እኮ ህንድ አይደለም ሀበሻ እኮ ነው። ፊልም እንዳይሰራ እኮ ልጁ ሀበሻ አይደለም። ማን ነው? ህንድ አይደለም ሀበሻ ነው። ህንዶች ናቸው በዚህ ፊልም የሚሰሩት። ያፈቀሩ መስለው ፊልም ይሰራሉ ምናምን ምናምን ምናምን። ሰው ይወዳሉ እንዲባሉ፣ ሰው ያፈቅራሉ እንዲባሉ። ስለዚህ ወይዘሮ ወርቄ አቡካኬሽን ፈስሽን አታንዛርጪና ወደ ቀልብሽ ተመለሺ። ሴኩሪቲ ባለበት ሀገር ሰላምና ነፃነት ባለበት ሀገር እየኖርሽ እንደዚህ አይነት ሽፍታነት እውነቴን ነው ያስቀጣሻል። ባለሽበት ላቫል ነው የምትኖሪው። አውቃለሁ የት እንደምትኖሪ ማንሽ ምንድነሽ። እንዲያውም ቅዳሜ ዕለት ነው በደንብ አድርጌ ስላንቺ ያወቅኩት። ቅዳሜ ትናንትና ቅዳሜ እና ማንሽ ወይዘሮ ፊደል ወርቄ ባልሽም የት ሀገር እንደሆነ ያው አፍሪካዊ እንደሆነ ምናምን በደንብ አድርጌ አጥንቻለሁ። እና ስለዚህ ስነ ስርዓት ይኖርሽ። 1 ሚሊዮን ብር ላንቺ ብዙ ነገር ይሰራልሻል። አዶናይ የአንድ ቀን ወጪው ነው።